ላላላ ይላል እሱ ደግሞ ከኋላ እንደዚህ አይነት ዘፈን መልቀቅ አለበት። ከዛ እንዳለ እሱ ደግሞ ላላላ ይላል እንደዚህ አንገቷን አሾላችን አንገት ይሄን ዘፈን ትለቂያለሽ። ከዛ በኋላ እኔ ማብራራት አቆማለሁ። ዘፈኑን ሄደው እኔ ካላብራራው ሄደው ይሰማት የለ እንዴ? ካብራራው ግን ከነ ማብራሪያው ነው ጋር ያለው ምን ሊሰሩ ይላል። አይዷት ኦዲ ጋር በጣም ቆንጆ ገራገር ቁጥር 2 በሚባል ደረጃ ቆንጆ ስራ እየሰራን ነው። በቅርቡ በሚውዚክ ቪዲዮ ይዘንላቸው እንቀርባለን። እናትነትን ከሙዚቃው ጋር እንዲህ እያደረግኩ ነው እየኖርኩ ያለሁት። አይ ደስ ይላል። አሁን ቆይ ሙዚቃውን አዝነን እንድናይ ነው የምትፈልጊው? አሁን ሙዚቃውን አዝነን እናት ናት ብለን አዝነን እንድናይ ነው? ዘፈኑ አምሮን እንድናይ ነው የፈለግሽው? አሁን አንቺ የቴዲ ዘፈናው ደስ ብሎ ነው የምንሰማው። ያውን ሚኪያ ዛሬ የሳሰማችሁ የነበረው ደስ ብሎ ነው የምንሰማው። አዝነን ነው ሰዓት ታሳዝነኛለች የሚል ዘፈን ልቀቂልና ደግሞ በመሃል የእውነት ዶኔት ነው እየጠየቅሽን ያለሽው ወይስ እንድንዝናና? እኛ በምንዝናናና በምንጠጣበት ሰዓት ስላንቺ እናትነት ምን አገባን? who cares? በእናታችሁ ይኸውልኝ ብለሽ ከምትለማመጪ ስሪ የሆነ የሚሰራ ነገር። ከዛ በኋላ ሰው በስራሽ ብቻ እንዲያውቅሽ አድርጊ። በየኩሻኩሺ በየጦሻጦሺ አትገኝ። ገብቶሻል? አትገኝ። ከአልበምሽ ውስጥ አንዳንድ ሙዚቃ እናንሳ። ዛሬ እናንሳው አንድ ሙዚቃ በደንብ ስላልተነሳ ስላልተሰማ ስላልሽ ብዙ ሙዚቃ አልበም ያልተሰራም ባለፈው አመት ያወጣችሁ ነው እቃዎች ወጥተዋልና ያንቺም አልበም የወጣበት ጊዜ ነው። ግን ይቆጭሻል አንዳንዴ ገባሽ ወይ? አየሩ ባዶ ሆኖ በደንብ ሲጣጣምልሽ ደስ ይልሻል አይደል? ግን እንደዚህ አይነት ነገር ምንም እኮ ማናጀር እንደሌላቸውና የሚያማክርና ለራሷም ራሱ ከኤክስፒሪየንስ እንደማይገባት የምታውቁት የቴዲ ዘፈን ገና ሁሉም ተሰምቶ ባላለቀበት ሰዓት ያኛው የኔ ዘፈን አልተሰማልኝም ብዙ ብር አውጥቼበታለሁ። ማን ነው በዚህ ሰዓት የሚሰማው? ዘቢባ